እንደው ማን ይሙት እንደ ቢላ እንከፍ የሆነ ቡድን አለ። ፕረባ አትረውም እኮ እናንተ ሲጀመር ምንም እንዲሁ ላጠቅሙ ነገር እኮ ነው። ቶፕ ፎር ውስጥ እኮ ሲጀመር ያላችሁት ራሱ ማለት ነው። አቻ መውጣት ከባድ ነገር ነው። እንደው ይሄ ዩናይትድ የተባለ ቡድን ወዴት ነው እየሄደ ያለው? አረማመዳቸው አካሄዳቸው ወዴት ነው? ይሄ ምንም እየገባኝ አይደለም። እኔ ይሄ ብሩኖ የተባለ ተጫዋች ይዘው ማለት ነው ምንም ማንም ቋጥሮ ሊሳካል። በቃ ብሩኖ ካለ አርፈ ብትቀመጥ ይሻላል። ሰውየው ሌላ ታሪክ ውስጥ ነው። የሆነ በሽታ ምናምን ነገር አለበትም። ለምን ነው ለቀማቶ ተከነተ? የሆነ አረቦች ነው ይፈልጉ ነበር እንዴ? ይሳካል። ይሄ ቡድን ይውደቅ እንዴ? አንዴ መሰላል አንዴ ገመድ እየወረወረ እኮ ከገደል እየወጣቸው ነው የሰውዬ። እሳት አመድ ወለደ። ተሳስቷል። ያራዳ ልጆች እሳትን የወለደው ሰር አሌክስ ቻማን ፈርጉሰን ማይክል ካሪክን ውነኛ ሰው አድርገውታል። ያራዳ ልጆች ፈርጉሰን እንደሚታወቀው ፈርስታፍ እንደምንም ሊለዝልህ ይችላል። ክለቡ ግን ገብቶ መልበሻ ክብል ሲወጣ እሳት የነካው አንበሳ ሆኖ ነው የሚወጣው። ይህንን ነው ዛሬም ማይክል ካሪክ ያሳየን። ሰከንዳፍ ምን አይነት ጉድ የሆነ ክለብ እንደሆነ ማንቸስተር ዩናይትድን ተመልክተናል። አይፈራ አይኮር ያራዳ ልጅ ደረቱን ነፍቶ ይጮታል። ደረቱን ነፍቶ 3 ነጥቡን ይዞ ይወጣል ማለት ነው። ያራዳ ልጅ ማይክል ካሪክ ዘገየ እንጂ ከዚህም በላይ ሊሆን ይችላል። እጅግ በጣም አስደናቂ ብቃት፣ እጅግ በጣም አስደናቂ ቦታ ላይ ይገኛል አሁን የማንቸስተር ዩናይትዱ ክለብ ማለት ነው። ያራዳ ልጆች በሚያስገርም ሁኔታ አስቶን ቪላን በኩርኩም ወደ ታች ደፈቀው። ሌላ ነገር የለውም ነው የምልህ። ቦታዬ አይደለም አይገባህም፣ ዝቅ ልትል እፈልጋለሁ ብሎ አስገድዶ አደረገው። ያለምንም ጥያቄ ነው የምልህ። እጅግ በጣም አስገራሚ ነበረ። ቡድኑ አጣብቂኝ ውስጥ ሆኖ እንኳን ካሪክ የሚቀይረው አጥቂ ነበር። ለዛም ሰርቶለታል። ሴስኮን ቀየረ፣ ሴስኮን ማገባ ማለት ነው። ማንቸስተር ዩናይትድ አውሬ ሆኗል። ያራዳ ልጆች If you happy and you know, clap your hands. If you happy and you know, clap your hands. ጨብ ደስተኛ የሆነ ያጨብጭብ ወየለው ፈለው ኩኪርስ ምን አገባኝ? አንዱ ፋካ ቦት ዘማባዲ ኦልትራፎርድ ላይ ካልተደነሰ ምኑ እንደሞተ ጫወት ነው። ወይኔ ማንቺ እኔ እኮ አንተ ያለህ የቁ ምርመጣመጣው እኮ ነው እኔ እኮ የሚያሳዝነኝ። ደስታዬን መለስክልኝ። ወይኔ ብሩኖዬ አንተም ሰው ነህ። እሺ 16 አሲስት ሴስኮስ የኔ ጠንበል የኔ አንበሳ ሰው ነህ አንተስ። እየገቡ ጎል ወይ አረካችሁኝ፣ አስፈጠራችሁኝ። አላህ ይስጣችሁ ብያለሁ። በቃ ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚልህ። ትላንት ያሁላ ደስታ ካሳለፍን በኋላ ማኑ ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማኑ በጣም ፋራና ነው። በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሬኮርድ እኮ ነው ያለው። ገባህ? ብሩኖ ፈርናንዴዝ ሬኮርድ እንዳይሰብር ነው መቋጠር ያለበት። ኦልሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 አሲስት ሬኮርድ ሰብሮታል። አሁን ለሄነሪ ሬኮርድ ነው እየመጣ ያለው 4 አሲስት። አራት አሲስት እኮ ቀላል ነው ነገር ብለህ እንዳታስብ። ማን ተሳስተሃል ማን ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል። 4-5 ማድረግ አይችልም። 5 እንደማይችል ሁላችንም እናውቃለን። ተረዳኝ አይደል? ስለዚህ ከ4ቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮሽ ምናምን ገባ። ገና 4 ወር ያስፈልጋል። ይሄን ራሱ ለማለት ማለት 3 ወር ነው ፕሪሚየር ሊግ የቀረው። አንተ ግን 4 ወር ያስፈልጋል በወር አንዴ ስለሆነ የምትጮተው ማለት ገባ አይደል? ኮንግራቹሌሽንስ አስቶን ቪላ መውረድ ያለበት ቡድን ስለሆነ እኔ መጀመሪያም 3ኛ ያንቺ ህይወት ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም። አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው የሚል ገባህ? ያለበለዚያ አለቀላችሁ። እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ። የፈጠነ ወይ ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ፣ ምረጥ። አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች። ጀማው የምሬን ነው የምላችሁ፣ ቆርጣ ተነስታለች። ቶፕ ፎሩን እንድች ብያ አላስነካም ብላለች። አሁንማ 3ኛ ደረጃውንም ያረጋገጠች ነው የሚመስለኝ። ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች። አፍጥር ፕሮግራም ላይ ሆኜ ነው ቪዲዮ መስራት ያልቻልኩት። የምሬን ነው የምላችሁ። እና ግን እንኳን ደስ አላችሁ። ያው ቸልሲም ተንበጫብጫል። እንግዲህ ሊቨርፑልን ማታ እናየዋለን። በቃ ገብተሻል ቶፕ ፎር እንዳታስቢ ትርፍዬ። እንኳን ደስ አለሽ። ስለጫወተው እንግዲህ ሰፋ ያለ ነገር ደግሞ እንግዲህ ከፕሮግራሙ ስመለስ ከአፍጥር ፕሮግራሙ በኋላ በሰፊው የምናወራበት ይሆናል። ጀማአው ለማንኛውም የትርፌ ደጋፊዎች ኮንግራ እንኳን ደስ አላችሁ። አሁን እያረጋገጣችሁ ነው፣ ልክ እኛ ዋንጫ እንደምናረጋግጠው ማለት ነው። ገብቶሃል? እኛ ዋንጫችንን እያረጋገጥን አይደል? እናንተ ደግሞ ቶፕ ፎራችሁን በአግባቡ እያረጋገጣችሁ ነው። ይመቻችሁ።